ኖስቲ የአረብ ሀገር ጉዑዛን ብዬ በሰራሁት ቪዲዮ ላይ በጣም ብዙዎቻችሁ ማለት ነው የመጨረሻ ደብሯችኋል። ለምን እንደዚህ እንዳልኳችሁ ላስረዳችሁ። አዎ ኦፍኮርስ ጉዑዛን ነን ሀቢባቴ፣ በጣም ጉዑዛን ነን። ለምን ጉዑዛን እንደምላችሁ ልንገራችሁ። እስቲ ጉዑዛን ያልሆናችሁ ሴቶች ለራሳችሁ የሰራችሁትን ቤት አሳዩኝ። ጉዑዛን ያልሆናችሁ ሴቶች ለራሳችሁ የገዛችሁትን ወርቅ አሳዩኝ። ጉዑዛን ያልሆናችሁ ሴቶች ለራሳችሁ የመረጣችሁትን ባል አሳዩኝ። ለራሳችሁ ያገባችሁት ባል አባትም ባልም ሲሆንላችሁ እስቲ ያንም ባል አሳዩን። ጉዑዛን ካልሆናችሁ ከአረብ ሀገር መልስ አዲስ አበባ ላይ አብዛኞቻችን ሲንግል ማምነን የተስተካከለ ትዳር እንኳን የለንም። ጉዑዛን ካልሆናችሁ እስቲ ለራስሽ አንድ የሰጠሽው ኮርስ ንገሪኝ፣ የተማርሽው በራስሽ ህይወት ውስጥ አረብ ሀገር ለፍተሽ የልፋትሽን ዋጋ ከፍ የሚያደርገው አንድ ለራስሽ ያደረግሽው ነገር እስቲ ንገሪኝ። ጉዑዛን ካልሆንን እስቲ አንድ የፈጠርሽው ነገር ለራስሽ ምን አደረግሽ? እድሜ ዘመንሽን፣ ሴትነትሽን፣ ውበትሽን፣ እድሜሽን ማዳም ቤት ሸፋጣ ይዘሽ አሳልፈሹ ከዛ ሀገር ቤት ስትመጪ ከሆነ ጊዜ በኋላ ፀጉር መሰሪያ እንኳን ከቤተሰቦችሽ ከወንድሞችሽ ነው የምትለምኙ። አንቺ የእናት አባቶችሽን ለማስደሰት እናት አባቶችሽ መሬት ላይ ጂ+3 ጂ+2 ወይ ደግሞ ቪላ ቤት ትገነቢያለሽ። ከዛ የሆነ ቀን ላይ እግዚአብሔር እንደው ያው ሁሉም ወደዚያውን እናት አባቶችሽ ሲሄዱ ወንድሞችሽ አንቺን እንኳን አያማክሩ፣ እህቶችሽ አንቺን እንኳን አያማክሩ። እህቴ ለዚህ ቤት ለፍታለች፣ ይሄን እንደዚህ አይነት ቤት ሰርታለች፣ እናት አባቶቻችን በህይወት እያሉ እሷ ተንከባክባለች፣ እኛን አሳድጋለች፣ ለእኛ ለፍታለች እንኳን አይሉልሽም እኮ የኔ እናት። ወላጆችሽ እንዳረፉ ቀጥታ እንትን ንብረት ክፍፍል ውስጥ ነው የሚገቡት። ታዲያ ጉዑዛን የማንባለው በምንድን ነው እስቲ ንገሩኝ። እኔም እኮ ሸቃላ ነኝ ውዴ። ሸቃላ ማለት እኮ ስድብ አይደለም። ባይዘው የሆነ ሰው መጥቶ ሸቃላ ቢለኝ ማለት ነው ሸቃላ ስድብ አይደለም። ማይላፍ ብሎ እንደጠራኝ ነው የምቆጥረው። ተርጉሜ የምሰራው ጆሮ ይሄን ነው። እናንተ ሸቃላ ያልኩትንና ጉዑዛን ያልኩትን ይዛችሁ ደናውን ምክር እንኳን አልሰማችሁትም በእርግጠኝነት። ከዛ ደግሞ አብዛኞቻችሁን ሰማው እንትን ለመፈመስ ብለሽ ስሚ፣ አንቺ እኮ ነሽ ዛሬ ፈመሽው እናቱ። እኔ ላይ ቪዲዮ ከመስራትሽ በፊት ፌስቡክ ላይ ሄደሽ ቲና ማናት ብለሽ ጠይቂ። ገባሽ? የዛሬን ያርገው አንቺ ፎቶሽን ገና ፌስቡክ ምን እንደሆነ ሳታቂ ገብቶሻል። ፎቶ እንኳን ፖስት ለማድረግ በምትሰቀቂበት ጊዜ ላይ እናቱ 2000 ሰው 1000 ምናምን ሰው ነበረ ቁጭ ብሎ ላይቭ የሚያየኝ። ገባሽ? ከራሴ ከተሰበረ ህይወት ከብዙሃኑ ሴቶች ከተሰበረ ህይወት ነው አንስቼ የመከርኳችሁ። እናንተ ግን ከቁም ነገሩ ይበልጥ ጉዑዛን መባላችሁን የደበራችሁ። ኦፍኮርስ ጉዑዛን ነን፣ ወደድሽም ጠላሽም የአረብ ሀገር ሴት እመቤት የምስክሬነት ጉዑዛን ነን። ምክንያቱም ለራሳችን ኖረን አናቅም። እስቲ ለራስሽ የገዛሹ ቤት እስቲ ለብሰሽ ታውቂያለሽ? እንዶ ሂሳብ ነው እኮ የምትሰሩ። አረብ ሀገር ላይ እናውቃለን እኮ የሆነ ቀን ያማረንን ነገር ሄደን እንኳን እኮ መንኡሽ ወይ ፒዛ ምናምን እንኳን ለመብላት እኮ በኢትዮጵያ ሂሳብ የምንሰራ ፍጥረቶች እኮ ነን። ለራስሽ የገዛሽው ልብስ እኮ በኢትዮጵያ ሄደሽ እኮ ሂሳብ ትሰሪያለሽ እኮ። እስቲ ለራስሽ ያጌጥሽበት ጊዜ እስቲ የት አለ? በሴትነትሽ እድሜሽን የተጠቀምሽበት ጊዜ የት አለ? ከ18 እስከ 27 እስከ 28 10 ምናምን ዓመት 8 ዓመት 7 ዓመት ሰው ሀገር ላይ ትለፊያለሽ። ከዛ መተሽ አንዱ ደግሞ ተተተተተ ሲል ልብሽ እንደ እንትን ነው። ይሄ የሴት ልጅ ልብ እንደ ጦት ነው ይወርዳል ምናምን እንደተባለው ተረቱን ልክ አይደለም፣ ይቅርታ። እንደዛ ይንሸራተታል። ትመጫለሽ፣ ምንም ወደ ግራም ወደ ቀኝ ማታይም፣ አንድ ትወልጃለሽ። ከዛ የድሮ ፎቶሽን እያየሽ ካሁን ማንነትሽ ካሁን ህይወትሽ ጋር ግብ ግብ ትፈጥሪያለሽ። ውሸት እውነት? ስንቶቻችንን ቤት ዘግተን እያለቀስን የነበረው፣ ስንቶቻችንን የአረብ ሀገር የነበርንበት ፎቶ እያየን አሁን ያለንበትን ህይወት ደግሞ እያየን የምናለቅሰው ስንቶቻችንን። ማርያምን የምሬን ነው እንዴ። እስቲ እኔ ትክክል ነኝ እኔ ለህይወቴ ነው የለፋሁት የምትይ ሴት ካለሽ ማርያምን የምሬን ነው ናይ ቲክቶክ ላይ ከዛ 3 ሰዓት ላይ ላይቭ እገባለሁ። እመቤትን እኔ እቀጣለሁ። እንዲህ ቀጠሪኝና ትመችኛለሽ። እኔ ኃጢአት ካወራን ጉዑዛን ነን ወይ? በደንብ ጉዑዛን ነን። ለራሱ ማያስብ ፍጥረት፣ መቼም ቢሆን ህይወታችን ማያሳዝነን ፍጥረት በልክ አድርጉት ነው የሚጥያቄ። በቃ ሁሉም ነገር ልክ አለው፣ ሁሉም ነገር። አይ እኔ ውጤታማ ነኝ ስኬታማ ነኝ ለራሴ ይሄን አድርጊያለሁ የምትይ ሴት ካለሽ ነይ እስቲ እንነጋገር። ለራስሽ ምን እንዳደረግሽን እስቲ። የአረብ ሀገር ሴት ተሳድባችሁ ካልሆነ እንትን አትፈምሱም። ፈምሰን ነው ነው ማማ ኑሮ እንዲድቁስ ሲያደርገን ኢትዮጵያ ገብተን ምን ሆነሽ ነው?